አብዛኞቻችሁ አንተስ ምን አይነት ዩቲዩብ ቪዲዮዎችን ከሙዚክ ፕሮዳክሽን አንጻር ትመለከታለህ፣ የትኞቹን ቻናል ትመለከታለህ የሚል ጥያቄ ብዙ ጊዜ ስለምጠይቁኝ ዛሬ በዚህ ቪዲዮ እኔ የምመለከታቸውን 5 ዌብሳይቶችንና ዩቲዩብ ቻናሎችን ጠቁማቸዋለሁ። እነዚህን ቻናሎችን ብትመለከታቸው በጣም ጠቃሚ ትምህርት ታገኙባቸዋላችሁ። በአማርኛ የተሰሩ ቪዲዮ ካጣችሁ 5ቱ የዩቲዩብ ቻናሎች ላይ አታጧቸውም። ስለዚህ እነዚህን ቪዲዮዎች በእነዚህ ቻናሎች ላይ እንድትመለከቱ እጠቁማቸዋለሁ። የመጀመሪያ የኪቤዝ ዩቲዩብ ቻናል ነው። ኪቤዝ ራሱን የቻለ ዩቲዩብ ቻናል አለው። በዚህ ዩቲዩብ ቻናል ላይ አዳዲስ ቨርዥኖችን ሲለቅ ስለነሱ ፊቸር በደንብ አድርጎ የሚያብራራበት ነው የሚሆነው። ለምሳሌ ያክል ኪቤዝ 14ን ከለቀቀ በኋላ ኪቤዝ 15ን ሲለቅ በኪቤዝ 14 እና በኪቤዝ 15 መካከል ያለውን ልዩነት፣ የተጨመሩትን አዳዲስ ነገሮችን በደንብ አድርጎ የሚያስተዋውቅበት ቻናል ስለሆነ አዳዲስ ፊቸሮችን ወይም ደግሞ የምትጠቀሙት ኪቤዝ ላይ ያሉ ያላወቃችኋቸውን ፊቸሮች እሱ ላይ ታገኛላችሁ። ስለዚህ የኪቤዝ የራሱ ዌብሳይት አለው። እሱን ብትመለከቱት አሪፍ ነው። ይህም የዩቲዩብ ቻናል 233,000 ሰብስክራይበር አለው። ሁለተኛ ልትመለከቱት የሚገባ የዩቲዩብ ቻናል የዶም ሲጋላስ ነው። ይሄ በጣም ዌል ነውን የሆነ የኪቤዝ ትሬነር ነው። ያለውም የዩቲዩብ ሰብስክራይበር 199,000 ይጠጋል። ኪቤዝ ላይ የምትፈልጓቸውን ነገሮች በደንብ ማወቅ የምትችሉበትን እውቀት የምታገኙበት ቻናል ነው። በጣም ግልጽ በሆነ አቀራረብ ነው የሚያቀርበው። ከኪቤዝ ፊቸሮች ጀምሮ ኪቤዝ ላይ ያሉ አዳዲስ ፊቸሮችን ያስታውቃል። ወርክ ፍሎውን በደንብ እንድታውቁ ያደርጋል። ሾርት ከቶችን በደንብ ያስተዋውቃቸዋል። ሚክሲንግ፣ ማስተሪንግ እያለ ኤቭሪቲንግ በደንብ ከተከታተላችሁት ጥሩ ትምህርት የምታገኙበት ቻናል ነው። ሶስተኛው የዩቲዩብ ቻናል ክሪስ ሳሊም ነው። ክሪስ ሳሊም ሚክስ ዳውን ኦንላይን በሚል የሚታወቅ ቻናል አለው። እሱም ደግሞ 137,000 ሰብስክራይበሮች አሉት። ይህም በጣም ጎበዝ የሆነ የኪቤዝ ትሬነር ነው። በደንብ ጥሩ አድርጎ ነው የሚያቀርበው። ቱቶሪያሎቹ ለጀማሪዎች ይሆናሉ፣ እንዲሁም ደግሞ አድቫንስድ ለሆኑ ሰዎችም የሚሆን ነው። በደንብ አጠቃቀማቸውን ወርክ ፍሎውን በደንብ ያሳያል። እንዲሁም ሾርት ከቶችን ያሳያል። በአጠቃላይ ስለ ሚክሲንግ ጥሩ የሆነ ስለ ቮካል ሚክሲንግ፣ ስለ ድራም ሚክሲንግ በጣም ጠቃሚ የሆነ ዲፕ የሆነ ትምህርት የሚሰጥ ቻናል ነው። ይህንን ብትመለከቱት እንዲሁ ጥሩ የሆነ እውቀት የምታገኙበት ቻናል ነው። ሶስተኛው ይሄ ቻናል ነው። አራተኛው ብትመለከቱት ብዬ ሪኮሜንድ የማደርጋችሁ ቻናል ሚውዚክ ቴክ ቲዩሽን ነው። እሱም ወደ 19,500 ሰብስክራይበር አለው። ምናልባት የሰብስክራይበሩ ቁጥር አነስተኛ ቢሆንም ግን ዲፕ የሆነ ኤክስፕላኔሽን ይሰጣል። በኪቤዝ ላይ በጣም ጥሩ ጥልቅ የሆነ እውቀት የምታገኙበት ቻናል ነው። እሱንም ተመልከቱት። አምስተኛው የዩቲዩብ ቻናል ደግሞ ቦርን ቱ ፕሮዲውስ የሚል ቻናል ነው። ይሄኛው 64,000 የሚጠጋ ሰብስክራይበር አለው። በጣም ዲፕ የሆነ ትምህርት የምታገኙበት ነው። እንዲሁም ደግሞ ፉል ሶንግ ፕሮዳክሽንን በደንብ ያሳያቸዋል። ከመጀመሪያው ጀምሮ እንዴት ተደርጎ ሂደቶችን አጠቃላይ ሂደቶችን እስከ መጨረሻው ድረስ አንድ ሶንግ አንድ ፕሮጀክት ጀምሮ እስከ መጨረሻው ድረስ እንዴት መስራት እንደምትችሉ የሚያሳያችሁ የዩቲዩብ ቻናል ነው። እነዚህ የዩቲዩብ ቻናሎች ሲሆኑ ዌብሳይቶቹ ደግሞ የራሱ የኪቤዝ ስቴንበርግ ቱቶሪያል የሚል ዌብሳይት አለ። እሱን ዌብሳይት ብትመለከቱ አሪፍ ነው። ማንበብ የምትፈልጉ ሰዎች ካላችሁ እዛ ላይ በደንብ ትንትን ተደርጎ የምትፈልጉትን ነገር ማግኘት ትችላላችሁ። እንዲሁ ደግሞ ቅድም ስነግራችሁ ዶም ሲጋላስ ብያችሁ ነበረ። እሱ ዩቲዩብ ቻናል አለው። እንዲሁም ደግሞ የራሱ ዌብሳይት ስላለው እሱም ጋር ገብታችሁ ማግኘት ትችላላችሁ። ሶስተኛ ቦርን ቱ ፕሮዲውስ የሚለውም ቻናል ላይ ቪዲዮ እንደምታገኙ ሁሉ እንዲሁም ደግሞ ዌብሳይትም ስላለው በዌብሳይትም ከሱ ብዙ ነገር መማር ትችላላችሁ። በደንብ ኮምፕሬንሲቭ የሆነ ከጀማሪ ጀምሮ ከቢግነር ጀምሮ እስከ አድቫንስድ ደረጃ ላለ ሰው የሚሆን ትምህርቶችን ታገኛላችሁ። የራሱ የኪቤዝ ኢንዴክስ አለ። እዛ ላይም በጣም የሚገራርሙ ትምህርቶችን ታገኛላችሁ። ሰርቸብል ነው። ስለዚህ የምትፈልጉትን የኪቤዝ ኢንዴክስ ላይ ሰርች እያደረጋችሁ መጠየቅ ትችላላችሁ። አምስተኛ የኪቤዝ ሄልፕ ሴንተር ነው። እዛም ላይ እንዲሁ ትንሽ ግር ያላችሁ ነገር ካለ እዛ ላይ ማግኘት ትችላላችሁ። ስለዚህ እነዚህ 5ቱን የዩቲዩብ ቻናሎች እና 5ቱን ዌብሳይቶች ተጠቅማችሁ በስራችሁ ላይ በጣም ለውጥ እንደምታገኙ ተስፋ አድርጋለሁ። በሌላ ጊዜ ደግሞ ሌሎችን ጥቆሞች የማደርግላችሁ ይሆናል። ለዛሬ በዚያ በቃው። እስከ መጨረሻ ድረስ ስለተከታተላችሁኝ አመሰግናለሁ። ሰላማችሁ ይብዛ። ቻው።